ብቸኛው ታጋይ ስለራስ ጉዳይ አማኑ ፈሪደደፍ ይባላል ነው። እስቲ አዳምጠን እንጣችን መልእክት እቺን በጆሮ ጥልቅ ምትለው ነገር ተነሱ ከቦታችሁ። የናንተ ቦታ ምን ይሰራል? ስርዓቱን ካልገነባ ሲስተማችንን ካላጠናከረ ህዝቡን ተጠቃሚነት የሚያጓድል ከሆነ ለግል ነው እንዴት ተሰጣን? ለምንድን ወሬና አሉባልታ አዝማሚያ ብላችሁ መስልኩት? ይሄ አይመጥንም እኮ እንደዚህ ያደገች ለውጥ ያመጣች ያለች ከተማ የራስን ፍላጎት ለራሳችሁ የምትፈልጉትን ነገር እንዲሆን የምትፈልጉትን ነገር አዝማሚያ ያያላችሁ አትላቁ። እናመሰግናለን ክብርት ከንቲባችን። ትክክለኛውና እውነተኛው መረጃ ይሄውና እውነቴን ነው የምላችሁ። እኔን የሰው ጥገኛ መናፊሃዳ ከዳቤቱ ቤካ ጀደ ይሄን መረጃ የሰጧችሁ 6 አመታትን እያስቆጠርኩኝ ይገኛለሁ። እስከ ዛሬዋ ቀን ድረስ ግን ምንም አይነት መልስ አላገኘሁም። መልሱ ጠፍቶ ይሁን ወይስ እኔ ጠፍቼ ይሁን? በጣም ነገሮች ግራ ስለገቡኝ ነው። አመሰግናለሁ። በውሸት መረጃ ሳይሆን በእውነት መረጃ ነው የምንንቀሳቀሰው ወይ ደግሞ እኔ የምንቀሳቀሰው። ምክንያቱም እውነትን ቀብሮ ውሸትን ቅቤ ከሚቀቡ ሰዎች ጋር ከመቆም በላይ የሚያሳፍር ነገር የለም። ክብርት ከንቲባችን ትልቁ ስራ የሚጠበቅባችሁ በኔ በኩል አለ ብዬ የማስበው ወረዳና ክፍለ ከተማ ውስጥ ነው። ወረዳና ክፍለ ከተማ ውስጥ ህዝብና መንግስት አይታወቅም። ሰሞኑም ቅርብ ጊዜም ሄጄ ነበር። እርሶ ጥሩ የሆነ መልእክት አስተላልፈው ያን መልእክት ሰምቼ ሄጄ እንዲ ጉዳይ ነበርኝ ብዬ ስላቸው እስከ ዛሬ ድረስ የት ነበርክ? እንዴት ምን እያወራህ ነው? ጭራሽ ሊሰሙ ሁሉ ፍቃደኛ አይደሉም። በቃ ምንም የሚያወሩት ነገር በቃ ለሰው የሚያሳምም ነው። ህዝብን ወክለው እዛ ቦታ የተቀመጡ ሳይሆን ይሆናል አይደል? ንግድ ቦታ ተቀምጠው ብትፈልግ ግዛ ብትፈልግ አትግዛ አይነት ነገር እና ሙሉ ከሳዩ ፕራይም ሚኒስተር አብይ አህመድ አሊ ደፋር ከሆኑ በስማቸው ካልሆነም ሼር ላይክ በማድረግ ብለዋል። የኛ ድፍረትም እውነት ይዘን ነው እዚህ ሚዲያ ላይ ያለ ነው። እውነትን የያዘ ሰው ደግሞ ብዙ ጊዜ ፈጥኖ መልስ አያገኝም። ከብዙዎቹም እያየሁኝ ነው። ምን መሰላችሁ? እዚህ ሚዲያ ላይም ይሁን እዚህ ምድር ላይ ውሸት ይቀድማል። ለዛ ነው